ሚስጥራዊቷ ሀገር ከሚሳኤል በስተጀርባ ያለው እውነተኛ ገጽታዋ። በ21ኛው ክፍለ ዘመን ዓለም በኢንተርኔት ድር ተሳስራ ባለችበት ወቅት ሰሜን ኮሪያ ወይም ዲሞክራቲክ ሪፐብሊክ ኦፍ ኮሪያ ብቻዋን የቆመች ደሴት ትመስላለች። ይህች ሀገር ለዓለም የምታሳየው ገጽታ በሁለት ይከፈላል። አንደኛው በሚሊዮኖች የሚቆጠሩ ወታደሮች የሚሳተፉበትና ግዙፍ ሚሳኤሎች የሚታዩበት ወታደራዊ ትዕይንት ሲሆን፣ ሁለተኛው ደግሞ ማንም የማያውቀውና ሚስጥር የሆነው የዜጎቿ የዕለት ተዕለት የሰቆቃ ህይወት ነው። ማን ያምናል ይሄን? ሌላው የሰሜን ኮሪያ አስገራሚው ነገሩ ደግሞ የኪም ቤተሰብ ነው። የኪም ቤተሰብ መለኮታዊ ስልጣንና ታሪክ አለው ተብሎ ይታመናል። ሰሜን ኮሪያ እንደ ማንኛውም ሀገር በምርጫ ወይም በፓርቲ ፉክክር የምትመራ አይደለችም። ይልቁንም የኪም ቤተሰብ እንደ ንጉስ እንዲያውም እንደ አምላክ የሚታይበት ሀገር ናት። ኪም ኢል ሱንግ ታላቁ መሪ የሀገሪቱ መስራች ከሞቱ በኋላ የዘላለም ፕሬዝዳንት የሚል ማዕረግ ተሰጥቷቸዋል። ኪም ጆንግ ኢል ውዱ መሪ የኪም ኢል ሱንግ ልጅ በእሳቸው ዘመን ሀገሪቱ በታላቅ ረሃብ ውስጥ ብታልፍም የኒኩለር ፕሮግራሟን አጠናክራለች። ኪም ጆንግ ኡን ታላቁ ተተኪ የአሁኑ መሪ ማለት ነው። በወጣትነታቸው ስልጣን የያዙት ኪም ሀገሪቱን ይበልጥ በማግለልና የጦር መሳሪያ አቅሟን በማዘመን ይታወቃሉ። ሰሜን ኮሪያ በኢኮኖሚ ደካማ ብትሆንም በወታደራዊ ረገድ ግን ጭራቋ ትባላለች። የሰው ኃይሏ ከ25 ሚሊዮን ሕዝብ ውስጥ 1.2 ሚሊዮን የሚሆነው ንቁ ወታደር ነው። በተጨማሪም ከ6 ሚሊዮን በላይ ተጠባባቂ ወታደሮች አሏት። በሰሜን ኮሪያ ወንዶች ለ10 ዓመታት ሴቶች ደግሞ ለ5 ዓመታት በውትድርና ማገልገል ግዴታቸው ነው። የኒኩለርና የሚሳኤል ቴክኖሎጂያቸውን እንመልከት። ህዋሶንግ 17 እና 18 እነዚህ ሚሳኤሎች ICBM የሚባሉ ሲሆኑ ከሰሜን ኮሪያ ተነስተው አሜሪካን ጨምሮ ማንኛውንም የዓለም ክፍል መምታት ይችላሉ። ሀገሪቱ ከመሬት በታች 6 የኒኩለር ሙከራዎች አድርጋለች። የመጨረሻው ሙከራ ሃይድሮጅን ቦምብ ከሂሮሺማው ቦምብ በ10 እጥፍ የሚበልጠው ነው ይባልለታል። ሰሜን ኮሪያ ላዛረስ ግሩፕ የሚባል የታወቀ የሃከሮች ቡድን አላት። ይህ ቡድን የዓለም ባንኮችን በመዝረፍና የሶፍትዌር ጥቃት በማድረስ ለሀገሪቱ የጦር መሳሪያ ግዢ የሚሆን ገንዘብ ያመነጫል። በሰሜን ኮሪያ ያሉ አስደናቂና እንግዳ የሆኑ የህይወት ህጎችን ደግሞ አንድ ባንድ እንመልከት። በሰሜን ኮሪያ ውስጥ ነፃነት የሚባል ነገር የለም። መንግስት በዜጎች የግል ህይወት ውስጥ ጥልቅ ቁጥጥር ያደርጋል። ለምሳሌ ያህል በሀገሪቱ ውስጥ ያሉ ሬዲዮዎችና ቴሌቪዥኖች የሚይዙት የመንግስትን ጣቢያ ብቻ ነው። ዜጎች ሌላ ጣቢያ እንዳይፈልጉ ተደርገው ነው ቴሌቪዥኖችና ሬዲዮኖች የሚመረቱት። በሰሜን ኮሪያ የውጭ ፊልም በተለይ የደቡብ ኮሪያን ድራማ መመልከት ወይም ማየት በሞት ሊያስቀጣ ይችላል። የመኖሪያ ፈቃድ በሰሜን ኮሪያ አንድ ዜጋ ከአንድ መንደር ወደ ሌላ መንደር ለመሄድ የመንግስትን ፈቃድ ያስፈልገዋል። በዋና ከተማዋ ፒዮንግያንግ ለመኖር ደግሞ ለመንግስት እጅግ ታማኝ መሆን ግዴታ ነው። በሰሜን ኮሪያ የማዳበሪያ እጥረት ስላለ መንግስት እያንዳንዱ ዜጋ የተወሰነ ኪሎግራም የሰው ሰገራ ለግብርና እንዲያበረክት ያስገድዳል። ይህንን ኮታ ለመሙላትም ሰዎች የሌላን ሰው ሰገራ እስከ መስረቅ ይደርሳሉ። ሃይማኖትና ዱቼ ሌላኛው የሰሜን ኮሪያ አስገራሚ ነገር፣ በሰሜን ኮሪያ እውነተኛው ሃይማኖት ጁቼ ነው። ይህ ፍልስፍና የኪም ቤተሰብን እንደ ፈጣሪ ያመልካል። በእያንዳንዱ ቤት ውስጥ የኪም ኢል ሱንግና የኪም ጆንግ ኢል ፎቶግራፎች መሰቀል አለባቸው። እነዚህን ፎቶዎች በየቀኑ በልዩ ጨርቅ መጥረግ ግዴታ ሲሆን በቤት ውስጥ እሳት ሲነሳ እንኳን ሰውየው ሳይሆን ፎቶዎቹ ቀድመው መትረፍ አለባቸው። ካልሆነ ግን ቤተሰቡ እስር ቤት ውስጥ ይወርዳል። የፖንተምኪን መንደሮች ስልጣኔ ሰሜን ኮሪያ ለውጭ እንግዶች የምታሳያቸው ከተሞች እጅግ ዘመናዊና ያሸበረቁ ናቸው። ሆኖም ይህ ትርኢት ብቻ ነው። ኪጆንግ ዶንግ የሰላም መንደር በደቡብ ኮሪያ ድንበር አቅራቢያ የምትገኝ ውብ መንደር ናት። ነገር ግን መንደሯ ሰው አይኖርባትም። ቤቶቹ ባዶ ሲሆኑ መብራቶቹ የሚበሩትና የሚጠፉት በሰዓት ተቆጣጣሪ ወይም ታይመር ነው። ዓላማው ደቡብ ኮሪያን
ሰሜን ኮሪያ የበለጸገች ናት ብለው እንዲያስቡ ለማታለል ነው። የኢንተርኔት እጥረት የሀገሪቱ ዋናው ችግር ነው። በሀገሪቱ ውስጥ ኢንተርኔት የሚጠቀሙት ጥቂት ባለስልጣናት ብቻ ናቸው። ተራው ህዝብ ክዋንግሚዮንግ የሚባል 28 ድረገጾች ብቻ ያሉትን የሀገር ውስጥ ኔትወርክ ብቻ ይጠቀማል። ሰሜን ኮሪያ በአንድ በኩል ዘመናዊ የኒኩሌር ቴክኖሎጂ ባለቤት፣ በሌላ በኩል ግን ህዝቧ በጨለማና በረሃብ የሚማቀቅባት ሀገር ናት። የኪም ጆንግ ኡን አስተዳደር ስልጣኑን ለማቆየት ሲል ሀገሪቱን ከዓለም ነጥሎ ይዟታል። ሆኖም በድብቅ የሚገቡ የደቡብ ኮሪያ ፊልሞችና መረጃዎች የሰሜን ኮሪያ ወጣቶች ስለ ውጭው ዓለም እንዲያውቁና ጥያቄ እንዲያነሱ እያደረጋቸው ነው። እንግዲህ ዓለም የሚፈራትና የሚያደንቃት የኪም ጆንግ ሀገር ሰሜን ኮሪያ ይህንን ትመስላለች። ፎሎው፣ ሰብስክራይብ አይረሳ። ቸር ቀን